السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. እሺ ያው እየሰማሁ ነበረ ስለ ድርጅቱ ጉዳይ አላወራም ብዬ ነበረ ትናንት ሌላ ቤት ማለት ነው ተጠይቄ ነበረ ምን እንደው እንዴት እንደው አላወራም ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሀጅ አወልና የሱ የሁለታቸው ነገር ነው ይሄ መጀመሪያ ፋይሉ ይዘጋና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው መጀመሪያ ሁለታቸው ያሉበት ነገር ፋይል መዘጋት አለበት ከዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋታ እዚህም ጋር ጨዋታ ሳይሆን አንድ ቦታ ተጠቅልሎ ይሄን ፋይልን ዝጉትና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ ከሀጅ አወልም ጋር ያለውን ነገር ስለነበርኩኝ ሐቅ በቃ ቃል በቃል ሁለታቸው ተነጋግረው መፍታት መቻል አለባቸው መጀመሪያ ማለት ነው የሀጂ አወልን አፎን የሀጂ አወልን ጉዳይ ማለት ነው ቅድም ተናግረሃል አጠር አርገህ እንዴት እንዳጋባሃቸውና እንዴት እንዳገናኘሃቸው ብቻ ንገረን ጀማል مرحبا ان شاء الله لنا ሀጂ አወል ደብረ ብርሃን በተፈናቀሉ እህት ወንድሞች በቁርአንና አስቤዛ ገቢ ማሰባሰብ ፕሮግራም ላይ ነው የተገናኘ ነው በሱ አሰባስበን እሱም ከዲላ መጣንም ከኮምቦልቻ መጣው ሳኒ ቤት አረፍን ሳኒ ቀን የመጣው ማለት ነው ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው የሳኒ ሰራተኛ አለችው ከዛ ከሷ ጋር ሹራ ተደረገ ካሜራ ነበረው ሳኒ ካሜራ አለው ካሜራ ያንን ካሜራ እኛ እህቱ ታማ ነበር እህቱን ልናሳክም ሂደን ነበር እኔም እሱም በሌሊት ወተናል ከዛም በኋላ ሀጂ አወል ተኝቶ ነበር እዛው እሷ ሰራተኛዋ ጧት ነው የምትገባው ጧት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ ካየ በኋላ ምንድነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት ከጠየቃት በኋላ አይ እሷንም ጠይቂያታለሁ ማለት ሹራ አድርገዋል እስኪን ጠይቃቸው ምናምን ተብሎ ተጠየቀ እንዴት ነው ይፋ አድርጉት እንጂ ምንድነው ሐላል አድርጉት ምናምን ብሎ ጠየቀው እሱንም ከዛ ሐላል እንዲሆን ተደረገ ከዛ ተጋቡ ይሄ ያለው ሆነ ነገር ሆነ ነው ሐላል ቃል በቃል አውራ እኔ እዚህ ጋር መዘራዘር ማውራት ምናምን አልፈልግም የተፈጠረውን ቃል በቃል አውራ አንዱን አትዝለል በቃ በግልጽ ይሄ ብለህ አውራ እኔ አልዋሽም ማለፍም አልችልም እሺ የምታቂውን ተናገሪ አሁን እሱ የዘለለው ነገር ካለ አንቺ የምታቂውን ተናገሪ ፕሊዝ ያለበለዚያ አንተ የምታቀውን ነገር ተናገር ወይስ ዔብ የሆነ እኔ ከማውራት ይችላል ቆይ ሁዳ አንድ ነገር ባላችሁ እዚህ ጋር ዔብ ካለው ውስጡ ይውልሽ እህት አለ ስለሳቸውን የተመለከተ በጣም እሳቸውን የሚያሳንስ ነገር ውስጡ ካለ መዝለሉ ጥሩ ነው ብዬ አስባለሁ ሌላ ግን አይ መታወቅ አለበት ምትዩ ነገር ካለ አህለው ሳለ ተናገሪ ለበተም አስያ ግልጽ በግልጽ የሚወራ ነው ሁሉም ከመጀመሪያው እስከ መጨረሻው ድረስ ማለት ነው ማንም ሰው በግልጽ የሚያወራው ጉዳይ ነው ሐላልም ያቀኛል ለማንም ቢያልዋሽምም ግልጽ ነው የምንነጋገር በውስጥም እናወራም በውጭም ስናወራም በግልጽ ነው ወደ ሀጅ አወልም አይደለም ወደ ሐላልም አይደለም ግን እዛ ጋር የተፈጠረው ነገር ቃል በቃል አውርቶ ነገሩን በሰላም መፍታት ይችላሉ አሁንም ቢሆን እዚህ ጋር የሚዲያ ጩኸት ምናምን ሳይሆን ነገሩ ቀለል ባለ መንገድ እንዲፈታ እዚህ እንደዛ አይደለም ይኸውልሽ እንደዛ ሳይሆን እሱ ያልተናገረው ነገር ካለ አንቺ እንሰማሻለን ሚት አድርገን ቃል በቃል ንገሪ እንስማሽ ካንቺ እሱ ራሱ ይናገር እኔ ከመናገር አሁን ይሄ ማለት በራሱ ማወዛገብ እኮ ነው አንቺ መናገራትቺ እሺ አንዴ ምታቂውን እኔ አንዴ ምንወርቀው አንዴ አሁን እዚህ ጋር ስለ ሀጂ ከተነሳ ሰላም እንዲወርድ ነው ከሳቸው ጋር የተፈጠረው ነገር ተጠራርቶ እንዲያልፍ ነገር ስለዚህ ቆይ ከድር ወንድሜ ቀረ ያለችው ነገር እሷ የምታውቀው ሁለታችሁ የምታውቁት ካለ ፕሊስ ጀማል በቃ ሁሉን ነገር በግልጽ አውራ ብለሃለች የደበከው ነገር ካለ በግልጽ ንገረን እሺ ፕሊስ አፍወን خير ان شاء الله ከዛ ተገባ
ወደ ኒካ ከመጋባቱ በፊት ልብስ ይገዛ ተባለ። ልብስ ግዛልኝ፣ ቀለበት ግዛልኝ አለችው። ከዛም በኋላ ይገዛ ተወጣ። ድሪያና ሽቲ ምናምን ገዛላት። ቀለበትም የብር ቀለበት ገዛላት። እንደው ሁሉንም ዘርዝሩ ካላችሁ መርሃባ የብር ቀለበት ገዛላት። ከዛም በኋላ እህቷ ልጅ ጋር ነበር የመጣችው። አንድ ሻርብ ጨምርልኝ። መጀመሪያ ኒካ ማነው ምርመራ አደረጉ። 4000 ምናምን ብር ከፍሎ ምርመራ አደረጉ። ምርመራ ካደረጉ በኋላ ልብስ ሊገዛ ተሄደ። ልብስ ሽቲና ድሪያ ምናምን ተገዛ። ከዛ ቀለበት የብር ቀለበት ገዛላት። ከዛ አክስቷ ልጅ ጋር መሰለኝ የመጣችው። አክስቷ ልጅ ጋር መጣ። ሽቲ ጨምርልኝ ስትለው አልጨምርም ብሎ እሷ ጋር ተመካከረች ነው ብሎ ተቆጥቶ ናኒድ ብሎ ሄደ። ወደ ቤት ሄድን። በዚህ ተጣልቶ ማለት ነው። ሽቲ ጨምርልኝ ስትለው ከዛም በኋላ ወደ ቤት ከሄደ ከዛ አሁንም እንዲግባቡ ተደረገ ማለት ሹራ ተደረገ ማለት ይሄን ሁሉ እንትን ብላችኋል ምናምን ሹራ አድርጉ ተስማሙ ተብሎ ተስማሙ። ከዛም በኋላ ቤት ከመጣች በኋላ እንደዚሁ ደግሞ በንግግር አልግባባሉ። ከዛ አሁንም ሹራ አድርገው በሶስተኛው ኒካው እንዲደረግ ተደረገ። ይሄ ነው ያለው ነገር። ሄቨን አልተመለሰልሽ? ኦኬ እሺ፣ እኔ ልግባና አሲያ ይቅርታ። እሺ እኔ ልግባና ማለት ነው ኢቨኗ አንቺ የምታውቂውን እሱ የተናገረው ነገር ውሸት ካለበት ይሄ ነው ብለሽ አንቺ አስረጂ፣ ነገሩ እንዲቋጭ ማለት ነው። እሱ ያሸው ነገር ካለ እኛ ከሱ ጎን ምንቆም አይደለንም። ከጥሩ ወይም ንጹህ ከሆነ ሰው ጋር መቆም ስለምንፈልግ ነው። ገብቶሻል አይደለ ኢቫናይ? ስለዚህ አንቺ እሱ የዋሸው ነገር ካለ እንደዚህ ነው ብለሽ ፍርጥ አድርጊው፣ ነጭ ነጭዋል ማለት ነው። ተናግረው ከጨረሰ ይሄን እሳቸው መተው የሚያወሩበት አሪፍ ነበረ። ይሰማል አይደል ድምጼ? ጀማር የሁለት የባልና የሚስት ትዳር ሁለታቸው መጀመሪያ ላይ ይፈላልጉ መጀመሪያው ላይ ወላሂ አለም ካሜራ አለ የሚባለው እኔ ባይኔ ያላየሁትን አላወራም። ግን በዚህም በውቶሳ ነው ኒካ ከተደረገ በኋላ ያለውን ደግሞ እስኪ ቀጥልና እየሰማህ መልስልሃለሁ። ለምን አፍዋን ቆይ ነው አሁን ይልሽ አንቺ ጋር ነው የምመጣው። ለምንድን ነው አንቺ ጋር የምመጣው እህቴ? መናገር የሌለበትን ሁላ ተናገረ። ድሪያ ተገዝቶ ሺቲ ተገዝቶ ይሄንኛ ምንም አያረግልንም። ምክንያቱም አንድ ሰው ኒካህ የሚያስር ሰው ለሚያገባት ሴት አቅሙ በቻለው ይገዛል። መስማት የሌለብንን ነገር ሰማን። አሁን እዚህ ጋር ለፈዲሃ አይደለም። አንቺ እሱ እነዚህ የሱ ጥፋቶች ናቸው የምትይውን እንድትነግሪን ነው የምንፈልገው። ምክንያቱም እኛ እዚህ ጋር ሐቅን ፈልገን የቆም ነው። አንድ ሁለት ቅድም ቤቱ ተቀጥራ ስትሰራ የነበረችው ሰው ገብቶ ነበር እኛ ጋር ወንድማችን ገብቶ በቪዲዮ የነበራቸውን ሲቹዌሽን አይተን ነው ሐራም ግንኙነት ውስጥ እንዳይገባ የተቀረጸ ቪዲዮ አለ ብሏል። አስቀምጠው ለማንም ሰው እንዳታወጣ ለአላህ ብለህ ብየው ነው ያልኩት። ምክንያቱም ጥለን ቤቱን በሄድን ሰዓት ሁለቱ ሲሆኑ የነበረው ነገር ቤቴ ውስጥ ካሜራ አለ ብሎ ከስለዚህ ወደ ሐላል መግባት አለባቸው ሐራም ውስጥ ይሄ ነገር መሆን የለበትም ብለን ነው ብሏል ወንድምየው። አሁን አንቺ ጀማል ያጠፋው ነገር ካለ በግልጽ ይሄን አርጓል እንድትይ ነው የምንፈልገው። ከሌለ እየሰማሁኝ እናገራለሁ ሳይሆን ይልሽ እህት አለምዬ ቅድም አሁን የተናገራቸውን ነገሮች አላህ በሚያውቀው እኔ መስማት አልፈልግም። ድሪያ ተገዝቶ ሺቲ ተገዝቶ ከዛ በላይ ይደረጋል ለሚጋቡ ሰዎች አንድ እህት ልታገባ ስትል። ስለዚህ አንቺ ጋር ያለውን ነገር እሱ ላይ ስህተት ነው ብለሽ የምትይው እንድትነግሪ ነው የምፈልገው። አይ አንቺ ጋር ምንም መረጃ ከሌለ መረጃ ያላቸውን ሰዎች አምጥታችሁ፣ ምክንያቱም ሁለት ነገሮች ነው የእናንተ ጥያቄ አይደለም የኔም ጥያቄ ነው። አንድ ከሀጂ ጋር ባለው ሁኔታ፣ ሁለት ደግሞ ብር ተቀበለ የተባለው ማለት ነው። ብር ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። ለመጋባት የመጡ ተቀብሏል
የሚሉ ሴቶች ካሉ አምጧቸው። ከድር ጀማል ወንድሜ ማለት ነው። አንቺ የምታውቂው ካለ ማለት ነው። ለአባልነት ግን አንድ ሰው ድርጅትን በሚያቋቁምበት ሰዓት አባል የሚመዘገብ ሰው ብር ሊያዋጣ ይችላል። አይ ከዚህ ውጭ እሱ ከተናገረው ውጭ ሌላ ውሸት ካለ እሱን ይዛችሁልን ኑ። ምክንያቱም ሐቅን የፈለግነው መቋጨት ስለምንፈልግ ይሄንን ነገር ማለት ነው። ሐጂን በተመለከተ እሳቸው ባሉበት ቢሆን ጥሩ ነው። ለምንድን ነው እሳቸው ባሉበት ያልኩት? ከዛኛው እሱ ጋር ተቀጥራ ከምትሰራው ሰው ሙሉውን ሰምተናል እኛ ቀድም ማለት ነው። ሐጂና ልጅቷ ደግሞ ሐላል ጋር ተመዝግበው እንዳልተገናኙ አረጋግጠናል። ይሄ አንቺ አይ ሐላል ጋር ተመዝግበው ነው ሐጂም እሷም የተገናኙት ካልሽ እሱ መረጃ ካለሽ ስጭን። ግን የሰማነው እንግድነት ሰው ቤት ሄደው ሐጂ እሷን አዩአትና ወደ ሌላ ነገር ሊገቡ ሲሉ በካሜራ ስናይ ወደ ኒካህ እንዲገቡ አደረግን የሰማነው። አይ ሐጂ ተመዝግበው እሷም ተመዝግባ ሐላል ነው ያገናኛቸው ካላችሁ እሱ መረጃ ካለ ስጡን። ምክንያቱም ሐላልን እዚህ ጋር ጀማልን ጥፋቱን ለማለት ነው። እንደዛ ብለሽ በራሱ መንገድ አይደለም ነው። እዚህ ጋር ጀማልና ሐጂ እኮ አብረው አንድ ላይ ነበሩ እንዴ? አንድ ላይ ሆነው እኮ ነው እዛ ቤት ቢሄዱም ልጅቷ ብትኖርም ሲጀመር አንድ ሰው ያለ ፍላጎቱ አላገባም ይሄ ነገር ይቅርብ ሲሏቸው አይደለም እንደዛ ሳሚ ጋር ሆነ ያጋባቸው። ተው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው። ሲቀጥ እውነቴን ነው ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው የምልሽ ያስያ አስለን ከንቱን ሁሉ ወተን ከኒካህ በኋላ ራሱን ዋትስአፕ ላይ ራሱ ሶስቱን አንድ ላይ አድርጌ አዋርቻቸዋለሁ። ይሄው ሐላል አለ አልዋሽም። ዋትስአፕ ላይ በውስጥ ያወራንም ጉዳይ አለ። ብዙ ያልተግባቡበት ነገር አለ። ብዙ ጫና ያደረጉት ነገር አለ። እንዴ ያኛው ማን ነው ጫና ያደረገው? ሐጂ ላይ ብዙ ጫና አድራጊው ሐላልም እሺስ ያኛው በተለይ ያኛው ሐላል ጋር የሚኖረው ልጅ ኦኬ ጫና አድርገው ሲጀመር ማለት ነው። እውነቴን ነው የምልሽ አንድ ሰው በሰውኛ ደረጃ ራሱ በእድሜ ራሱ በሰውነቱ ራሱ ይከበራል። ናም አይደል? ያ ነገር ደግሞ እኔም ባየሁት መንገድ ያ ነገር ደግሞ እዛኛው ልጅ ጋር እሺ አንድ ጥያቄ ልጠይቅሽ አፍዋን እዚህ ጋር አንድ ጥያቄ አለኝ። ቆይ አንድ ጥያቄ አለኝ። ቅድም የገባው ልጅ እኔ ፈዲሃ አልፈልግም ብያለሁ። ቅድም የገባው ልጅ ቤት ውስጥ ሲሆኑ የነበረውትን ካሜራ ቀርጬ ካሜራ አለኝ ቤቴ ውስጥ ብሏል፣ አስቀምጫለሁ ብሏል። አልፈልግም እኔ እንዳታመጣ ብዬው ነው። አሁን አንቺ የተናገርሽው ነገር ተገደው እንዳገቡ ነው እየተናገርሽ ያለሽው። ማንም ሰው ለሚሰማ ሰው አንድ ሰው ጫና ተደርጎ ሴትን ልጅ ተዳረች ከተባለ እሷ ላይ ጫና ከተደረገ ከተባለ ያን እቀበላለሁ። እሳቸው ላይ ጫና ተደረገ የተባለው ነገር ካለ ግን ጫና የተደረጉትን ደግሞ መስማት የምንችለው ከሳቸው ነው። አሁን ግን ወደ ሌላ ፈዲሃ እንዳንገባ ስለፈራሁኝ ነው። ሁላችሁም በግልጽ ወቁ። ያኛው ልጅ እኔ ጋር ነበር ተቀጥራ የምትሰራው። ቤቴ ውስጥ ካሜራ አለ፣ ጥለም በወጣንበት ሰዓት የተቀረጸ ካሜራ አለ ሲሆኑ የነበረውም ብሏል። አቁም ብዬ ነው ያስቆምኩት እኔ። ስለዚህ አንቺ ጋር ደግሞ አሁን እሳቸውን በግድ አስገድደዋቸው ነው ያልሽው። ይቺን ሴት እንግዲህ ሰው ቤት የምትሰራ ናት። በግድ ተገደው እንዳገቡ ነው እየተናገርሽ ያለሽው። እሺ በግድ ተገደው ወይ እህቴ አንተ ላይ እኔ ለማንም ብዬ አይደለም እዚህ ጋር ማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እሱ ይፈላለጉ አይፈላለጉ እሱን እንዳለ ሆነ ማለት ነው። ትዳር ውስጥ እንኳን ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት ዓመት አለች ነው ያለው? 2 ዓመት አብሬ እኔ ጋር ኖራለች አውቃታለሁ፣ በደንብ ልጅቷን አውቃታለሁ ነው ያላቸው አይደል? ግን እኔ እንጃ እኔ አላውቅም። ሐላል ሌሎቻችሁ ሚውት አድርጉ። ሁለቱ ያው ጀማልና አሳው ሚዲያ ላይ ይወጣ ፕሊዝ። ሌሎቻችሁ ሚውት አድርጉ። ጀማልና አሳው እዚህ ጋር ሚዲያ ላይ የወጣው ብቻ አይደለም። ገባችሁ? ይሄ ነገር ልጅቷ እዛ ቤት ተቀጥራ ስራ ከጀመረ ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዚህ ብለው አስገቧቸው። ሀታ የሰርጋቸው ቀን ራሱ ስነ ስርዓት ያለው ሰርግ አልነበረም። ሐላል እኔ እዚህ ጋር በሁሉ ሰው ባለበት ማውራት አልፈልግም ብያለሁ። አውቃለሁ አላለም። ይኸውልሽ የቲም ናት ይቺ ልጅ፣ የቲም ናት ይቺ ልጅ፣ የቲም ናት። ባሏ የሞተባት ናት። ስሚ ሄቨን፣ አንዴ ባሏ የሞተባት ናት ሄቨን። ነገር ሶሻል ሚዲያ እኮ ነው። አሲያ ቅርታ ቆይ ሉላ አንዴ ኖ አሁን አንዴ ሌሎቻችሁ አታውሩ። ሚዩት አድርጉና ማለት ነው። አሲያ ሄቨን እና ሐላል ያውሩ። ሌሎቻችን ሚዩት
ምን አለ አሁን ሄቨን እጇ ላይ ያለ መረጃ ሊኖር ስለሚችል ባላት መረጃ ትናገር። ግን እኔ ቅድም ያኛው ልጅ የተናገረው ስላለ ሀጂ ምናከብራቸው ናቸው። መሐላ ችግር ተፈጥሮ ከሆነ አፉ እንዲባባሉ ነው። አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሽ ያለሽው ሀጂን አስገድደው ነው ይቺ ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ የኔ እህት፣ ሀጂና እንትና ጀማል የተናገረው ሀጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያያት ያለው ውሸት ነው? እሱ ጋር ነው የተገናኙት? እሱ ሐላል የሚያጋባው ድርጅት ላይ ነው የተገናኙት ወይስ እንዳለው እንግድነት ሄደው ነው የተገናኙት? እቺን ንገሪ። የዛን ሰዓት ድርጅትም አልተቋቋመም። ድርጅት የተቋቋመ አሁን ነው። ገባል? ድርጅት የዛን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን ራሱ ሰላም አለው። እኔ ይሄን ማውራት አልፈልግም። ከዚህ ሁሉ በዚህ በሚዲያ ላይ ያለው ነገርም ተቋርጦ በውስጥ ያለው ነገር እንጨርስ ብያለሁ። ይሄ እንደዚህ ዝርዝር ከመጣ በጣም ብዙ ክፍተቶች ይፈጠራሉ። በዛም ጋር በዚህም ጋር የሶሻል ሚዲያ መረጃ አልሰማሁም። ይቅርታ አድርግልኝ። አሁን ካንቺ እኮ አሲያ እሱ እዚህ ጋር እኔ ማውራት አልፈልግም ብያለሁ። ገባሽ? እሳቸው የሰርጋቸው ቀን ጀምሮ ከሰርጉም በኋላ በጣም ብዙ ጫናዎች አሉ። እኔ በሰማሁት ያን ነገር ደግሞ እሳቸው መተው ፊት ለፊት እንነጋገርበታለን ካሉ ፕሮግራም ይዛቸው እሳቸውን አንጥታቸው በደንብ ያወሩ ግልጽ በሆነ አማርኛ። አይ ልክ ነው አንድ ጎን ይዘሽ አይደለም ማስያ መሄድ፣ ሁለቱንም መስማት ነው። እኔ አንድ ጎን አልያዝኩም። አሁንም ጀማልን እዚህ ጋር ያስቀመጥኩት እውነትን እንዲናገር ስለምፈልግ ነው። እኔ ከማንም ጎን አልሆንም። ሐቅ ላይ ብቻ ነው መሆን የምፈልገው። ግን ምንድነው ሰምቼ የነበረው እሱ ጋር ተመዝግበው እንደተጋቡ ነበር። አሁን ነው አየሽ፣ ቅድም ሲናገር እንግድነት ሰው ቤት ሄደን ነው እሷን አዩት ከዛ ጥለን በወጣንበት ጊዜ ብለው የተናገሩት። ይሄን ደግሞ ከሳቸው መስማት ፈልጋለሁ። አንድ ማለት ነው እኔ መስሎኝ የነበረው እሱ ያጋባቸው የመሰለኝ እሱ ጋር ተመዝግበው ነው የመሰለኝ። ሀጂም ተመዝግበው እሷም ተመዝግባ ነው የመሰለኝ። ገባሽ? አንቺ ደግሞ አሁን በግድ ነው ልጅቷን የዳሯት። ልጅቷ የቲም እንደሆነች ሰምተናል ሁላችንም እዚህ ያለነው ሰዎች አይደለም። ግን ሀጂ ላይ በግድ ያስገደዷቸው እንዴት አድርገው ነው? ይሄ ደግሞ በህግ ያስጠይቃል እኮ አንድን ሰው አስገድዶ መዳር አይደለም። አፎን ከተሳሳትኩ እታረማለሁኝ። ስለዚህ አንተ ያስገደድከው ያረከው ነገር ካለ ኦኬ እንትና አለ መሰለኝ ከስር እሱ ያውቃል። ስለዚህ ያስገባው እንዴ አስገቢው ባለቤቱ የቅድሙ ልጅ ካለ አስገቢው። ኖ ባለቤቱ አይደለም እንትና ማለት ነው ከሳቸው ጋር ይግባባል። አፎን ሌላ አንዱ አፉ እንዲባባሉ ነው። ሌላ ትርፍ ወሬ ምናምን አልፈለኩም እኔ እንጂ ቅድም ያለው ልጅ እኮ ቪዲዮውን ልላክላችሁ ብሎ ነበር። እኔ አልፈልግም ብዬ ነው። አፍወን እንትናን ሳቡልኝ። ለምን ከሳቸው ጋር ብዙ ጊዜ አየዋለሁኝ። ማን እንደሳቡ ማን لا حول ولا قوة إلا بالله العلي العظيم። ማን ነው ንገሪ። ሉላን ማን ያስወጣል? አስገብቻለሁ። አንድ ጥያቄ ጠይቄው ልውረድ አስያ። እሺ ከድር ቆይ አንዴ እቺን እሺ፣ ምክንያቱም ወደ ሀጂ ስለገቡ እሺ። አሲያ ሰላም አለይኩም፣ እንዴት ነው? ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። ሁላችሁም እንዴት ናችሁ? አልሐምዱሊላህ። እስቲ ከቻልክ ይሄን ነገር እጥር አድርገህ ዝግት አድርግልኝ እንደው ለአላህ ስትል ሱብሃነሁ ወተዓላ እባክህን። እሺ አሲያ ሀጂ በጣም ብዙ ነገር ነው ስለዚህ ጉዳይ ነገሩኝ። ነገር ወደ ህንድ ወደ ሕክምና ከመሄዳቸው በፊት ብዙ ነገር ነው የነገሩ። አሁን እዚህ ጋር ሚዲያ ላይ ማይወራ ነገር አለ፣ የሚወራ ነገር አለ። ግን አንድ ነገር ግን ግር ያለኝ ነገር አለ። መጀመሪያ ሐላል ሆም ነው ምናምን ነገር የሚባለው መጀመሪያ ሲቋቋም በሳቸው አይደለ መጀመሪያ ቪዲዮ ተሰራ። መጀመሪያ እናጋባለን ተብለው አሁን ቪዲዮዎች እንዳለ አጥፍታቸዋል። ወቅቱ እንዳለ እሳቸው ስታጋባ የነበሩ ቪዲዮዎች ያኔ እንደውም ለሰርጉ ተጠርተን ነበረ። በጣም ብዙ ነገሮች ነግረውንም ነበር። ግን አሁን እዚህ ጋር ያኔ አልተቋቋመም ነበር የሚል ነገር ማለት ያንተ እጅ እንደሌለበት ከዚህ ላይ ንጹህ እንደሆንክ ነገር ነው ስትናገር የነበረው። ግን አይደለም ይሄ ነገር አሲያ ነገሩን ዘግተሹ
ሀጂ ሲመጡ ከሀጂ ሙሉ መረጃ ብትቀበይ ነው የሚሻለው። ምክንያቱም እኔ እዚህ ጋር ማላወራቸው ነገሮች አሉ። እኔ እሳቸው የነገሩኝ አይቦች አሉ። ኦኬ አሁን የሀጂን ጉዳይ በተመለከተ ያኛውም ልጅ የያዘው ቪዲዮ አለ። ቪዲዮ ልካለሁ ያለው አለ። ለማንም እንዳትልክ ብየዋለሁኝ። ምክንያቱም ሀጂ የምናከብራቸው ናቸው። በርስ ላይ ችግር ተፈጥሮ ሊሆን ይችላል። ከሷም ጋር የተለያዩበትን ነገር አላህ ነው የሚያውቀው ሱብሓነሁ ወተዓላ። እሱን እሳቸው በሚገኙበት ሰዓት ላይ በውስጥም ቢሆን አውርተን መዘጋት ይችላል የሀጂን ጉዳይ። እሺ አሁን ሁለተኛውን ቅድም የተነሳውን ጨርሰን እንድንዘጋ ማለት ነው። ሐላል ጀማል አንተ ጋር ሰዎች ሊመዘገቡ ሲመጡ ሊመዘገቡ እንትን ለማቋቋም አይደለም፣ የድርጅቱን ለማቋቋም አይደለም፣ ሊመዘገቡ ሲመጡ ማለት ነው። የገንዘብ የጠየቀው ሰው አለ? በዚህ ጉዳይም ኤቨንና እሱ ያውሩ። በዚህ ጉዳይም የሀጂን ጉዳይ በውስጥ ተብለዋል። ኤቨንና እሱ ግሩፕ ላይ ስለነበሩ ሁለቱ ብቻ ያውሩ። ሌሎቻችን ሚዩትን ያዝና ጥያቄ ቢኖረንም በኋላ እንጠይቃለን። ኤቨን እና ኡስታዝ ጀማል ብቻ አወል የሚለው አንድ አባላቸው እሷል አወል ቆይ እናስገባዋለን። እሱንም ግን አሁን ግሩፕ ላይ ስለነበረች ሁለታችሁ ብቻ ይሄ የብር መቀበል 100,000 ብሩ ምን እንደሆነ አንተ መጀመሪያ በትክክል ንገረን። ከዛ በኋላ ኢቫና ደግሞ ማለት ነው ውሸት ነገር ካለው አንቺ ያለውን ነገር ደግሞ ትነግሪናለሽ። እሺ እህቴዋ መርሃባ ሄቨን በነገር ሐላል ይሄን ጉዳይ አላወራም ብዬ ነበረ። በየሀጂ ጉዳይ ብቻ ነው ያልኩትሽ። ቀጥታ ሐሳቡ ልካ ሰማ ነገር የለም። እዚህ ጋር መጥራት አለበት። ገብቶሻል? መጥራት አለበት ይሄ ነገር ብሩ ሳንቲሙ ሀጂ ባሉበት ቦታ እኛ ማንንም ከሱ ጋር ማንፈልግም ከሳቸው ጋር ማንፈልግም። እውነቱን ሰምቶ ህዝቡ ይፈርደዋል። ግን አሁን የሳንቲሙን ጉዳይ ብቻ እሱ ያውራ። እሱ ሲያወራ ስህተት ነገር ካለበት ከጨረሰ በኋላ ጨርሰሃል በይውና አንቺ ያለውን ደግሞ ግሩፑ ላይ እንደመኖርሽ አንጻር ያንን ነገር ታፈርጨዋለሽ ማለት ነው። እሺ ትይዋ አሁን ኡስታዝ ጀማል ቀጥል። አንዋር እኔ ሄቨን አንድ ጥያቄ ልጠይቅሽ። አንድ ጥያቄ ኖ ጥያቄ አሁን ምንም ነገር ጥያቄ ነው። ሁለቱ ብቻ ያውሩ። ምነወር እኔ የማውቀው ነገር ስለደረሰኝ ነው። ስለዚህ ሁለቱ ያውሩና ከዛ በኋላ ጥያቄ እዛ ላይ እኛ ኮስችን ይፈጠርብናል። ሁለቱንም እንጠይቃለን። አሁን ግን ሁለቱ የነበሩበት ግሩፕ ስለሆነ እሱ ኡስታዝ ጀማል ያወራል። ከዛ ሄቨን ደግሞ እሱ የዋሸው ነገር ካለች ሄቨን ሙሉ ታሪኩን ትነግረናለች። ጥያቄው ላይ እንገባለን። አንድ 5 ደቂቃ ወይም 10-20 ደቂቃ ቢፈጅ ነው። ስለዚህ እናዳምጥና አፉ በሉኝ እናዳምጥና ከዛ እንትን እንላለን። እንደዛ ነው የሚሻለው። መርሃባ ሄቨን እኔ እሺ መርሃባ ያው ይሄን ድርጅት ስናቋቁም እንደ ድርጅት በቲክቶክ ፕላትፎርም የምንተዋወቅ እህት ወንድሞች ጋር ተወያይተን በዋትስአፕ ግሩፕ ከፍተን ይሄ ድርጅት የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ይረዳል፣ ሸሪዓውን በጠበቀ ትዳርን ያጋባል። ስለዚህ ይሄን ድርጅት እንደ ድርጅቱ ሲቋቋም 300,000 ብር በዝግ አካውንት እስልምና ጉዳዮች ጠቅላይ ምክር ቤት በዝግ አካውንት የሚቀመጥ አለ። ከዛም በኋላ የቢሮ አለ። ብዙ የቢሮ ወጪዎች አሉ። የተለያዩ ኦፊሶችን ከፍታለን በየክፍለ ሀገሩ። ስለዚህ ሸሪዓውን በጠበቀ ትዳርን እናጋባለን ብለን ከዛ ስንት ብር ይወሰን ተብሎ 100,000 ብር ተወሰነ። ከዛ በዚህ 100,000 ብር ተወስኖ አልቆ 100,000 ብር ይዋጣ ተባለ። ከዛ ከተሰበሰቡት ውስጥ 4ቱ አዋጡ። ሌላው 7ቱ አቅም የለንም ስንመጣ ሄቨንም ነበረችበት። እኔም ስመጣ አጣርቼ ይሰማል። ቀጥል። ቢሮ መጥቼ ስመጣ አጣርቼ ነው የምከፍለው የሚባል ነገር
እመጣለሁ እዛው እመጣለሁ አለች። መርሃባ እመጣለሁ ምናምን አለች ባለፈው እና ይሄን ይመስላል። ሄቨን የምትጨምሪው ካለ ያለውን ነገር ጨርሰሃል አይደለ ኡስታዝ ጀማል? ጨርሰሃል አንተ ጋር። ኦኬ ሄቨን ደግሞ ያለውን ነገር በብሩ ዙሪያ ያለውን ነገር ተናገሪ አንቺ። እሱ ጨርሻለሁ ብሏል። አሁን ሄቨን ይሰማሻል? ሄቨን እየተሰማታል። ሄቨንን አንዳንድ ጥያቄዎች ልጠይቃት ነበረ። ለምን ጀማልን በሌለበትና ምናልባት እውነት በሌለ መንገድ እሱ ላይ መዝመቱ አግባብ ነው ብዬ አላምንም እና መረጃ አላት፣ ቮይስ አላት፣ ሪከርድ አላት። እኔ አሁን ግራ ገባኝ። ምክንያቱም መረጃ ካላት ከእሷ መረጃ መስማት አለብን እንጂ ግን እየሄደ ያለው አካሄድ ትክክል አይደለም። አም ሶሪ ቱ ሴይ አንዋር ትክክል አይደለም። አሁን እሷም ትግባና እንስማ። መረጃችን ኔትወርኩን ያስወጣት ከድር እስከዛ ማንን ነው አስገቡ ያልከው? ከድር የምትለው ነገር ካለ በል ወንድም አለም። አጂብ ነው ብቻ ግን ሀላል አንዴ ኮሜንቱ ክፈቱት እንድናስገባት። ከድር ቀጥል፣ የምጠይቀው ጥያቄ ካለ። እሺ እኔ መርሃባ። ይሄ ሚዲያ ባለህብን በሌለህም ነገር ይዘመትብሃልና ሀላል ሆም እኔ አዛውንቱ ላይ ዝቶባቸዋል፣ አስፈራርቶባቸዋል የሚል እኔ በስሜት በአካል ሁሉ እሱ ጋር ሊሄድ ቢሮ ሊሄድ ዘጋጅቼ ነበር። አስፈራርተዋቸዋል። ታመው በዚህ ምክንያት ህንድ አሉን የተባል ነው። አየህ ነገር እሳት ተለኩሶ ነው የመጣው እኛ ጋር። ለዛ ሄቨን የምታውቀው ነገር ካለ ተጠይቀው ፊት ለፊታችን። በቃ ምንም የሚደበቅ ነገር የለም። ሚዲያ ላይ ወጥቷል፣ አደባባይ ወጥቷል። ነገ ቪዲዮ እየተቆረጠ ብዙ ነገር ሊሰራ የተዘጋጀ ጉዳይ ነው። ብዙ አሰብስቦ ተቀምጠዋል እና ይሄን አሁን ሽፍንፍን ስናደርገው ሌላ ነገር ነው የሚመስለው። ከሚሸፋፈን ሄቨን የምታውቀው በሁለታቸው መሀል ያለውን እንቅጩን ትናገር፣ አትጨምር፣ አትቀንስ፣ ይኸው ይመልስ። ከዚያ ውጭ ግን ይሄ ሰውዬ ከሌለበት በሜዳ እሱ ለሚዘመትበት ምክንያት ያለ አይመስለኝም። ስህተት ካለ አሊሞቻችን ይምጡ፣ ዳዮቻችን ይምጡ፣ እንነጋገርበት። ሀላል በሆነ መንገድ እንዲሄድ ድጋፍ እናድርግ። መልካምን ነገርም ለመዝጋት አንሩጥ እና እኔ አሁንም ሄቨን ነኝና እውነቱን ተናገሪ። ታውቂያለሽ ስለ 100,000 ብሩ ሄቨን እንዳሰጥ ያደረግኩት እኔ ነኝ። እንዳሰጪ የለፋሽበት ገንዘብ ነው። ስለ ምንነቱና ማንነቱ ሳታቂ ገቢውን ሳታቂ እዚህ ላይ ገንዘብሽን ፈንድ እንዳታደርጊ ብዬ እንዲህ በአካል በስልክ ነገር ያለው ከሄቨን ጋር አውርተናል። ለምን በበኒ መስጊድ እስቷዝ የተነሳ በእርዳታ እንገናኝ ነበር ኢማማችንን ለመርዳትና ሄቨን ያለውን ነገር ግልጽ አድርገሽ አውጩ። ምንም የሚደበቅ ጉዳይ የለም። ሀላል ወጥቷል። እኔ የሚመስለኝ ጉዳይ እናስገባሽ ካለሽ ማለት ነው። አንድ ቁጥር ገብታለች። እኔ አሁን አሲያ የሆነ ቴክስት ደርሶኛል። ፌቨን ለምትናገሪው ነገር እኔ ኃላፊነቱን ወስዳለሁ። እሺ ምንም ነገር እንዳያሳስብሽ። እኔ አሁን ከሌላ ሰው ቴክስት ደርሶኛል። ምን የሚል ቴክስት ደረሰ? አንዋር እልክልሃለሁ። እኔ በውስጥ እልክልሃለሁ እና ምንም ነገር እኔ ታውቂኛለሽ አይደለ? ላመንኩበት ነገር ጥግ ድረስ ነው የሚሄደው። ማንንም አልሰማም። እኔ ትልቅ ነው ትንሽ ነው እንትን ነው ዱዳ ነው ቆራጣ ነው ምናምን አይደለም። ስለዚህ አንቺ ማንም ሰው አንቺን ዝም ብሽም ማራገፍ አይችልም። ስለዚህ የምታውቂውን ነገር እዚህ ጋር አፍርጩ። ጀማል ክፈት፣ ጀማል ክፈት። ወላሂ ተቀላቀለብን፣ ግራ ገባን እኮ። አሲያ ሀጂ የለቀቁትን ዛሬ ቪዲዮ ከህንድ የላኩትን ቪዲዮ አይተሽዋል? እኔ ቪዲዮ አላይም ያጀማ፣ እኔ ቪዲዮ የማንንም አላይም። ይሄኛው ተደውሎ ተነግሮኝ ነው። ይኸውልህ ወንድም አለም፣ እኔ ቪዲዮ ወይ ሼር ካረጉልኝ ነው። የማንንም አላይም። ገባሁኝ ዳዕዋይን አድርጌ እወጣለሁኝ።
ገባሁኝ እዚህ ጋር ቁጭ እላለሁኝ በመጣሁኝ ሰዓት ለተፍሲሬ ገባለሁኝ የሐላል ሆምን ጉዳይ ስሰማ እኔ ጋር መጡት አወራን ከዛ ስለሚሰራው ነገር አስረዳን እኛ በራሳችን በኩል ኦፊስ ማቋቋም ጀመርኩ እኔ የበራሴ በኩል ማለት ነው የዘውጁናል ማለት ነው ዛሬም ነገም ከነጎዳም ወደፊት ነው የሚቀጥለው ማለት ነው እሱ ባደረገው ነገር ግን የተሳሳተው ነገር ካለና ያጭበረበረው ነገር ካለ ዛሬም ነገም ይሄው እዚህ ጋር መጥተው እንዲናገሩ ስለፈለኩኝ ነው ስጠይቀው ምንም ያረኩት ነገር የለም ብሎኛል ያደረገው ነገር ካለ እዚሁ ፊት ለፊት ላይ ያለውን ነገር ይናገራል አለቀ ከዛ በተረፈ ግን ስለሚሰራው ስራ እኔ ስለምሰራው ስራ እኔ ላይ ያያችሁት ነገር ካለ መጠየቅ ትችላላችሁ ከዛ ውጪ ግን የሐላል የዘውጁናል ፕሮግራሙን እንደማላቆመው አስረግጬ ነግራችኋለሁ አስረግጬ ማለት ነው እኔ ኦፊስ እያቋቋምኩ ነው ቃዲ ያለበት መሻይኽ ያለበት بإذن رب العالمين በሐላል ዓለም አዟል በዚህ የሚያሾፍ ካለ ማሾፍ መብቱ ነው አላህ Subhanahu Wa Ta'ala ቁርአን ላይ ነው ያዘዘው እሱ ግን የሰራው ነገር ካለ ዛሬ የጠራሁት በሰራው ነገር ላይ ሊጠየቅ ስለሚገባ ነው ያደረገው ነገር ካለ ማለት ነው ይሄ ነው ያለው ነገር እሺ ባረከላሁ ፊኩም ጀማል አንድ ጥያቄ ልጠይቅህ እሷንም አታስገባት ጀማል አንድ ጥያቄ ብላ የለ እንዴ ይገባል አሲያ ይቅርታ አድርግልኝ አንድ ጊዜ ጀማልን ልጠይቀው ጀማል ልጅቷን እያስፈራራህ ነው የሚባል ነገር አንድ መረጃ እየደረሰን ነው አንድ በል ሁለተኛ ኡስታዝን አስፈራርታል እየተባለ ነው አስፈራርተህ ከሆነ እኔ ያለው በአካል እመጣልሃለሁ እኔ ቢሮውን ማቃል ወላሂ ቀልዲና በሄቨን ኢንሳን ወሬ ከድር ጀማል የሻሪዕ ወሬ አታድር የሻሪዕ ወሬ ከድር ያለው ነገር ካለ አምጡ ብያለሁ አለቀ በቃ እኔ ልወጣ ነው